ሰላም የአዲስ ጆብስ ቤተሰቦች፣ ዛሬም እንደተለመደው አዳዲስ ክፍት የስራ ቦታዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። የመጀመሪያው ክፍት የስራ ቦታ በኒያላ ኢንሹራንስ የወጣ ሲሆን የስራ መደቡ መጠሪያ ግራጁዌት ትሬኒ፣ ተፈላጊ የትምህርት ደረጃ በኢንሹራንስ፣ በማኔጅመንት፣ በአካውንቲንግ፣ በኢኮኖሚክስ ወይንም ተያያዥ የትምህርት ዘርፎች የመጀመሪያ ዲግሪ፣ ሲጂፒኤ 2.75 እና ከዛ በላይ። የስራ ቦታ አዲስ አበባ። ሁለተኛው ክፍት የስራ ቦታ በኢትዮ ፖስት የወጣ ሲሆን የስራ መደቡ መጠሪያ ጁኒየር አካውንታንት፣ ተፈላጊ የትምህርት ደረጃ በአካውንቲንግ ኤንድ ፋይናንስ የመጀመሪያ ዲግሪ። የስራ ቦታ አዲስ አበባ። ሶስተኛው ክፍት የስራ ቦታ በንብ ኢንተርናሽናል ባንክ የወጣ ሲሆን የስራ መደቡ መጠሪያ ዳታ ሴንተር አቴንዳንት፣ ተፈላጊ የትምህርት ደረጃ በኮምፒውተር ሳይንስ፣ በሶፍትዌር ኢንጂነሪንግ፣ በአይቲ፣ በኮምፒውተር ኢንጂነሪንግ የመጀመሪያ ዲግሪ። የስራ ቦታ አዲስ አበባ። አራተኛው ክፍት የስራ ቦታ በፀሐይ ባንክ የወጣ ሲሆን የስራ መደቡ መጠሪያ ጁኒየር ከስተመር ሰርቪስ ኦፊሰር፣ ተፈላጊ የትምህርት ደረጃ በአካውንቲንግ፣ በቢዝነስ አድሚኒስትሬሽን፣ በኢኮኖሚክስ፣ በማኔጅመንት ወይንም ተያያዥ ትምህርት ዘርፎች የመጀመሪያ ዲግሪ። የስራ ቦታ አዲስ አበባ። አምስተኛው ክፍት የስራ ቦታ በኦሮሚያ ኢንተርናሽናል ባንክ የወጣ ሲሆን የስራ መደቡ መጠሪያ ፕሪንሲፓል ፓርትነርሺፕ ኦፊሰር፣ ተፈላጊ የትምህርት ደረጃ በኮሙኒኬሽን፣ በጆርናሊዝም፣ በፐብሊክ ሪሌሽንስ፣ በማርኬቲንግ ወይንም ተያያዥ ትምህርት ዘርፎች የመጀመሪያ ዲግሪ። የስራ ቦታ አዲስ አበባ። በእነዚህ ክፍት የስራ ቦታዎች ላይ ለማመልከት ወይንም በየቀኑ የሚወጡ አዳዲስ ክፍት የስራ ቦታዎችን ለመከታተል ዌብሳይታችንን addisjobs.netን ይጎብኙ።